አለይኩም። ዛሬ ደግሞ በክፍል 5 የነቢዩላህ ኢብራሂም ዓለይሂ ሰላም ታሪክ አጠር አድርገን እናቀርባለን። አብራችን ቆዩ። ነቢዩላህ ኢብራሂም ዓለይሂ ሰላም ጣዖታትን ከሚያመልኩ ቤተሰቦቻቸው ነበር የተወለዱት። አዘር አባታቸው ለአካባቢው ነዋሪዎች ጣዖትን ከእንጨት ከመሳሰሉ ነገሮች እየሰሩ ይሸጡ ነበር እና በዛ ሰዓትም የነሱ ቤተሰብ የተከበረ ቤተሰብ ነበር እና ነቢዩላህ ኢብራሂም እየጎረመሱ ሲሄዱ ደግሞ ይህንን መቀበል አልቻሉም። አባቴ ሆይ አንተ ከእንጨትና ከጣውላ ሰብስበህ ከምትሰራቸውን እነዚህ ግዑዛን ነገሮች እንዴት አማልክት አድርገው ይቀበላሉ? እንዴትስ ያማልደናል? ከአምላክ ወይም አምላክ ናችሁ ብለው ያምናሉ እያሉ ሁል ጊዜ ለአባታቸው ጥያቄ ያቀርቡ ነበር። አባታቸው አዘር ደግሞ ሊመልሷቸው ቢሞክርም ኢብራሂም ዓለይሂ ሰላም ያ ሽንገላ እንትን አይላቸውም ነበርና ሁልጊዜ ጥያቄ ያቀርቡ ነበር። አዘርም ይሄ ጥያቄ ሲደጋገምባቸው ምላሽም ሲያጡ በቃ አንተ ከሃይማኖታችን ታንቋሽሻለህ፣ ዝቅ ታደርጋለህ ወይም ትችት ታበዛለህ በኛ ሃይማኖት ላይ ብለው ከቤት አባረሯቸው። ነቢዩላህ ኢብራሂም ዓለይሂ ሰላም ከቤት ከተባረሩ በኋላ አምላካቸውን መፈለግ ጀመሩ። አንድ ጊዜ በምሽት ሲወጡ ጨረቃ ደማቅ ሆና ወጥታለች። እናቺ ጨረቃ አምላኬ ናት ብለው አሰቡና በጣም ደስ አላቸው። ዛሬ አምላኬን አገኘሁ ብለው ሌሊቱን ሙሉ ሲሰግዱ አደሩ። ከዛ ጠዋት ከእንቅልፋቸው ጠዋት ሲነሱ ጨረቃዋ ሲዋት ጠፍታለች። ጨረቃዋ አዘኑ። ከዛ በኋላ እኔ ከሚጠፋ ነገር ጋር ተዛማጅነት የለኝም፣ ቋሚ ነገር ነው የምፈልገው ብለው ተዋት። በበነጋውም ማታ ላይ እንደዚሁ ስትወጣ መልሰው ትንሽ ቀልባቸው ገጀለ። ግን ብዙም ያው ሙሉ በሙሉ አላመኑም እና ተኙ። ጠዋት ሲነሳ ጠፍታለች። በቃ ተስፋ ቆረጡ። እንደገና ፀሐይ ደግሞ ብርሃኗን ደማቅ አድርጋ ስትወጣና ለዓለም ለብዙ አካባቢ ስታበራ አዩት። በቃ ይችላል፣ ይሄ ነው አምላኬ ብለው አሰቡ። ፀሐይም ምሽት እየተቃረበ ሲሄድ እየቆለቆለች ስትሄድና ስጠፋ በሷም ላይ ተስፋ ቆረጡ። በቃ ከዛ በኋላ አሰቡ፣ ፈጣሪያችን አላህ ሱብሃነሁ ወተዓላ የሚታይ የሚዳሰስ የሚጨበጥ ነገር አይደለም፣ እሱ ሕያው ነገር ነው እንጂ በአይናችን ልናየው የምንችለው ነገር አይደለም ምናምን ብለው አሰቡ። ከዛ ነምሩድ ደግሞ ስለ ነቢዩላህ ኢብራሂም በሰማ ጊዜ አስጠራቸው። ነምሩድ እኔ አምላክ ነኝ፣ እኔ ጌታ ነኝ እያለ ህዝቡን የዛ ጊዜ ያታልላቸው ነበር። ከዛ የባቢሎን ህዝቦች ነቢዩላህ ኢብራሂም ዓለይሂ ሰላም እንደሚጠሩ ነገሯቸው። ህዝቦቹ ወሰዷቸው ኢብራሂም ዓለይሂ ሰላም እና ነምሩድና ወታደሮቹ እየተጎሩ እየፎከሩ እኔ ነኝ አምላክ አለ። አንተ አምላክ አይደለህም፣ አምላካችን አላህ ሱብሃነሁ ወተዓላ አንዱንም ከፈለገ መግደል ከፈለገ ማዳን የሚችል የሚፈጥረን ለእኛ በቃ የዚህ ሁሉ የሰማይ የምድር የሰዎች የእንስሳቶች ሁሉ ፈጣሪ አንድ አላህ ነው አላቸው። ከዛ ነምሩድም ደግሞ በትዕቢት ተወጥሮ ከፈለክ ላሳይህ እኔ ማዳንም መግደልም እችላለሁ አለ። ከዛ በኋላ እስኪ ታዲያ እንዴት ነው የምትችለው ሲለው ሁለት እስረኛ ሰዎችን አመጣና አንዱን ገደለው፣ አንዱን ተወው። የሞት ፍርድ የተፈረደባቸው እስረኛ ሰዎች ነበሩ። እኔም አንዱን ገደልኩት፣ አንዱን ተውኩት አለ። እሺ በቃ ይሄንን አረክ፣ ጥሩ። እስኪ ፀሐይን አላህ ሱብሃነሁ ወተዓላ ፀሐይን በምስራቅ አውጥቶ በምዕራብ እንድትገባ ያደርጋል። እስኪ አንተ ደግሞ በምዕራብ አውጥተህ በምስራቅ እንድትገባ አደርጋት አለ። ከዛ በኋላ ነምሩድ በጣም ተናደደ። እንዴት እንደዚህ ታደርገ? ይሄንን ሀሳብ በማቅረባቸው ተናደደና እንትን አለ፣ ሊገላቸው እንትን አለ። ወታደሮችን ምናምን አዘዘ፣ እንዲገላቸው አሰበ። ከዛ አላህ ሱብሃነሁ ወተዓላ ደግሞ በቅጽበት በነምሩድ አፍ ውስጥ ቢንቢ እንዲገባበት አዘዘ። ያቺ ቢንቢ በበዛች ቢንቢ ምክንያት በማስነጠስ ያለ ህዝቦች ሁሉ አስቸጋሪ የነበረው የጌታ ነኝ ብሎ ራሱን የሚቆልለው ሰውዬ በዛች ቢንቢ ምክንያት ሞተ። እና ከዛ ነቢዩላህ ኢብራሂም ህዝቦቹን የጠሯቸው ነበረ፣ ግን ህዝቦቹ አይቀበሉም። እና የሆነ ጊዜ በዓመት አንድ ጊዜ የሚያከብሩት ትልቅ ክብረ በዓል ነበር። ከከተማ ወጥተው ሜዳ ላይ ነው የሚያከብሩት። እና በዛ ሰዓት እና እንሂድ ሲባሉ ነቢዩላህ ኢብራሂም አይን ያልሄድም ያሞኛል ይላሉ። ከዛ ህዝቡ ተሰብስቦ በዛ ሜዳ ላይ እንደሄደ ነቢዩላህ ኢብራሂም ዓለይሂ ሰላም ጣዖታቱ ያለበት ቤት ውስጥ ገብተው ሁሉንም ጣዖታቶች ሰባበሯቸው በፋስ። ከዛ በኋላ ፋሱን በመጨረሻ ተለቅ ያለው ጣዖት ላይ እዚህ አካባቢ አስቀምጦበት ወጣ።
ሰዎች ደግሞ ከዛ ከሜዳ ሲመለሱ እስኪ በዛው ተሳልመናቸው እንሄድ ወደ ቤታችን ብለው ሲገቡ እንዳለ ጣዖታቶቹ ወድቀው ስብርብር ብለዋል። በቃ ይሄንን የሚያደርገው ከነቢዩላህ ኢብራሂም በስተቀር ማንም አይኖርም ብለው ህዝቡ አቀረቡት። ለፍርድ ሲያቀርቡት አይ እኔ አይደለሁም ትልቁ እንደሆነ በማለት ዋሹ። ጣዖቱ ደግሞ ትልቁ ፋሱን ተሸክሞ ተቀምጧል እና እሱን ጠይቁት እሱ ይሆናል አላቸው። ወይም ደግሞ እሳቸውን የሰባበረውን ሰው አይቶ ይሆናል እሱ ስላለ ያው ስላልተሰባበረ አላቸው። እንዴት ታሾፍብናለህ? እነዚህ እኮ ግዑዛን ናቸው አይናገሩም አሉ። እና ታዲያ የማይናገሩ ራሳቸውን ከጥቃት የማይከላከሉትን እንዴት ፈጣሪ አድርጋችሁ ትይዟቸዋላችሁ? በማለት ሲያሾፉባቸው ህዝቡ በጣም ተናደደም፣ አንዳንዱም ከልብ ሆነ። ከዛ ግን እንትናቸው እብሪታቸው ከክፋታቸው አላገዳቸውም እና ህዝቡን በሙሉ ጠሩ እንጨት እንዲሰበስቡ። ህዝቡ በሙሉ የአካባቢው ሰው እንጨት ሰብስቦ ተራራውን ያክል እንጨት ተከመረ። ያንን እሳት ከለኮሱ በኋላ ነቢዩላህ ኢብራሂምን ወደ እሳት ለመጣል አሰቡ። ግን ያ ተራራ የሚያክል እሳት ሲቀጣጠል ግርፋቱ ሰው አያስጠግም ነበር እና ምን ማድረግ እንዳለባቸው በተቸገሩ ሰዓት ሰይጣን መጥቶ ነገራቸው። በውስጥ ፍንጥር አድርጋችሁ ኢብራሂምን ወደ እሳት ወርውሩት አላቸው። ከዛ እሳቸው በውስጥ ፍንጥር አድርገው ወረወሩት። አላህ ሱብሃነሁ ወተዓላ ደግሞ ያችን እሳት አንቺ እሳት ሆይ በርደን ወሰላማ አሏት። እሳቷ ለኢብራሂም ሰላም እንዲጎልላቸው አዘዟት። እሳቷም ሰላም ሆነችላቸው። ህዝቦቹ እሱን ጥለው እሳት ላይ ሲመለሱ እናታቸው አላስቻላትም እና ልጇን በዛ እሳት መሀል ሄዳ ማቀፍና ማየት ፈለገች። ነቢዩላህ ኢብራሂምን ጠራቻቸው እና መምጣት ፈልጋለሁ አለቻቸው። ነቢዩላህ ኢብራሂም አላህን ለመኑት። እናታቸው መጥታ አቅፋቸው እንድትመለስ። ከዛ ለእናታቸው አላህ ሱብሃነሁ ወተዓላ እሳቱን በረድ አደረገለት እና መሀል ድረስ ገብታ አቅፋቸው ያላትን ስጋት ያላትን ጭንቀት ነግራቸው እኔ በአላህ እጠብቃለሁ ምንም አልሆንም ብለዋት ተመልሳ ሄደች። ስትመለስም እሳቱ ፈራቸው እና ኢብራሂም ሆይ እሳቱ እንዳይነካኝ ዱዓ አድርግልኝ አለችው። እሺ ብሎ ኢብራሂም ዓለይሂ ሰላም ዱዓ አደረገላት። አላህም ሰማትና አላህም ሰማቸውና እናታቸው ተመልሳ በሰላም ወጣች። ነቢዩላህ ኢብራሂም በዛ ሁኔታ ለ40 ቀናት በእሳት ውስጥ ቆዩ። ግን እሳት ምንም አላደረጋቸው ነበረ። ከወጡ በኋላ የባቢሎን ህዝቦች አሁንም ወደ እስልምና መጣራት ጀመሩ። ግን ማንም ሰው ሊከተላቸው አልቻሉም ነበር። ማንም ሰው የቻለው ሉጥ ዓለይሂ ሰላም አጎታቸውና ሳራ፣ እሷ ደግሞ ሚስታቸው ነበረች። እነሱ ሁለታቸው ብቻ ናቸው የተቀበሉት፣ ሌላ ማንም አልተቀበለም። ከዛ አላህ ሱብሃነሁ ወተዓላ ወደ ከነአን ምድር እንዲሄዱ አዘዛቸው። ሶስታቸው ብቻ ወደ ስደት ሄዱ፣ ወደ ከነአን ምድር። ከዛ በኋላ ነቢዩላህ ሉጥ ደግሞ ዓለይሂ ሰላም በእንትና ሶዶም አካባቢ የዛ ሰዓት አላህ ሱብሃነሁ ወተዓላ የሶዶም ህዝቦች ደግሞ በሶዶማዊነት አስቸጋሪ ሁኔታ ውስጥ ገብተው ስለነበር ለእሳቸው አስተማሪ ሆነው እንዲሄዱ አዘዛቸው። እሳቸው ወደዛ ሄዱ። እንትና ሚስታቸው እና ነቢዩላህ ኢብራሂም ብቻ ወደ ከነአን ምድር ገቡ። ከነአን ደግሞ ሲያስተዳድር የነበረው በወቅቱ ግብፃዊ ንጉስ ነበር። ከዛ በከተማው ዳርቻ በረሃ ላይ አንዲት ሳራ የምትባል ቆንጆ ሴት እንዳዩ ለንጉሱ ሲነግሩት ንጉሱ አምጡልኝ አለ። ሲሄዱ ባሏን ከነቢዩላህ ኢብራሂም እንዳይገደሉ ለወንድሟ ነኝ በማለት ወደ ቤተ መንግስት ገቡ። ቤተ መንግስት እንደገቡ የተለያየ ክፍል አስቀመጧቸው። ከዛ ያ ንጉስ ደግሞ በሳራ ቆንጅና በጣም ቆንጆ ነበረች። ጓግቶ እጁ ወደ እሱ አላህ ካደረገ ሳራ ደግሞ አላህ ሆይ እኔ አንተን አምናለሁ በአንተም እጠብቃለሁ ይህን ሰውዬ እባክህ ስትል እጁ እንደዚህ ተወላግዶበት ቀረ። ደግሞ ቢሞት ደግሞ እኔም ባሌም ከዚህ መውጣት አንችልም በህይወት እንዲቆይ እርዳኝ ስትል ደግሞ መልሶቹን ለቀቅ አደረገለት። 2 ጊዜም እንደዛ ሆነ። ለሶስተኛ ጊዜ ድርቅርቅ አለ። ከዛ ሳራ ሆይ ዱዓ አድርጊልኝና በዚህ በኋላ እኔ ወደ አንቺ ምንም አልተናኮልም ነፃ አወጣሻለሁ አላት። ከዛ ሳራም ዱዓ አደረገች። አላህም የዛ ንጉስ እጅ ወደ ነበረበት ተመለሰ። ሳራንና ኢብራሂም ዓለይሂ ሰላም ከአንዲት አገልጋይ ጋር ከዛ ከቤተ መንግስት ወጥተው በከተማው እንዲኖሩ አዘዟቸው። ከዛ በኋላ ያቺ ሳራ ደግሞ እናታችን ልጅ መውለድ እምቢ ብሏት ነበር እና ትልቅ ሴት ሆናለች መሀን ሆና እና ነቢዩላህ ኢብራሂም አንተ ምድር እየገፋ ነው ሳታገባም ሳትወልድ ከምትቀር ሌላ ሴት አግባና አንድ ልጅ እንኳን ውለድ ስትለው ከዛ እሺ ብለው ሀጀርን አግብተው ነቢዩላህ ኢስማኤልን ወለዱ። አላህ ሱብሃነሁ ወተዓላ ለሳራ ደግሞ
ይስሐቅ የተባለን ወንድ ልጅ አበሰራት። ታሪኩን ከወደዳችሁ